አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እህቴ ሸንኮሬ ትላታለች ሮዚ። ሮዚ እንደዛ እያለች ወደ ሰላም አለችበት ክፍል ትሄድና እንደዛ ስትላት ሰላምም ደንገጥ ብላ ምን ሆነሽ ነው? ምንድነው? ምን ተፈጠረ? ትላታለች። ከዛ ሮዚም ምንም አልተፈጠረ እሱን ስትወጪ ታይዋለሽ ትላታለች። ቀን እስከሚወጣ የአባትህ ገበሬ ግዛ ይባል የለ ትላታለች ሮዚ ማለት ነው። ሮዚ ፏፈካ ብላ ድምቅ አርጋታለች ሰላምዬን። ከዛ ሰላምም ከክፍል ብቅ ብላ ወደ ሳላ ብቅ ስትል ያሰበችውና ያላሰበችው ነገር ተፈጥሮ በልቧ ያሰበችው ግን ይሄ ይሆናል ብላ ያልጠበቀችውን ሰው ስታገኝ በጣም ደስ ብሏትና በደስታ ተውጣ ብር ብላ ታቅፈዋለች። ከዛ አቶ ናታንም ብቅ ይሉና ሰላምን እቅፍ ያደርጓታል። ውድና የተከበራችሁ ውድ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ከሀገርም ውስጥ በሀገርም ውጭ ያላችሁ ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሮዚ ድራማ በጣም አስደሳችና አዝናኝ ድራማ ነው። ሮዚ ድራማ አስተማሪና ደስ የሚል ድራማ ነው። ሰላምዬን አቶ ናታን ቀለበት አደረገላት። አቶ ናታን ቀለበት ሲያደርግላት ሮዚ ይሄ ነገር ሮዚ በቃ ምንድን ነው? ምን እያደረግሽ ነው? በጣም ደስ የሚል ከዛ ሮዚ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እቴ ሸንኮሬ እያለች ወደ ክፍል ከገባች በኋላ ሰላምዬ ጋር ሰላምዬም እኔን እዚህ ቁጭ አርጋችሁ እናንተ ሽር ትላላችሁ አይደል ትላታለች። ከዛ ይሄንን ስትላት ሰላምም ሮዚም አይ ትላታለች። ወደ ሳላ መውጣት አልችልም ትላታለች። አይ ዛሬ ትወጫለሽ፣ የአባትህ ቀን እስኪወጣ የአባትህ ባሪያ ይግዛህ ይባል የለ ትላለች ሮዚ ማለት ነው። ከዛ ሰላምዬም ብድግ ብላ ወደ ሳላ ስትወጣ መውጣት እችላለሁ ስትላት አዎ ትችያለሽ፣ ቀንሽ ነው ዛሬ ትላታለች። ከዛ ብቅ ስትል አቶ ናታን ሳላ ቁጭ ብሎ ስታየው በጣም ትደሰትና አቶ ናታንም ብድግ ይልና እቅፍ ያደርጋታል ሰላምን። ከዛም በኋላ ሮዚ ምርጥና የተዋበ አበባ ይዛላቸው ብቅ ትላለች። ከዛ ሮዚ ያንን አበባ ለአቶ ናታን ስትሰጠው ናታን ደግሞ ያንን አበባ በርከክ ብሎ ድንቅ በሆነ ፈገግታና ውበት በርከክ ብሎ ለሰላምዬ ይሰጣታል። ዋው በጣም የሚያስደስት ድራማ ነው ማለት ነው። ከዛም በኋላ ሰላምም አበባውን ተቀብላ በጣም ተደስታና ፈገግ ብላ ትቀበለዋለች። አበባውን ከተቀበለችው በኋላ አቶ ናታን ቀለበት ያወጣና ታገቢኛለሽ ይላታል። እንደዛ ሲላት ሰላምም ፈገግ ብላ በደስታ አዎ ትለዋለች። ከጣቷ ቀለበቱን ያደርግላትና ሰላምዬ አቶ ናታንን እንድተንበረከከ እቅፍ ታረገዋለች። ከዛ አቶ ናታን ምንድን ነው ዛሬ ትለዋለች ሰላምዬ። ሰላም እንደዛ ስትለው እኔም አልገባኝ የሚላል አቶ ናታን። ሮዚ ደግሞ ዛሬ በእኔ ፍቃድ እናንተን ባልና ሚስት አድርጊያችኋለሁ ትልና አበባውን ስትሰጣቸው በጣም ተደስቶ አቶ ናታን ይቀበልና ማድረግ ያለበትን ያደርጋል። ከዛ
አሁን ልብሳችሁን ቀያይራችሁ ውጭ ወታችሁ እነመይ ሳይመጡ ወታችሁ ትመለሳላችሁ ትላለች ሮዚ። አቶ ናታን ቆይ ሮዚ ዛሬ ምንድን ነው ያደረግሽው ሲላት ለፍቅራችሁ ጊዜ ገዛሁላችሁ ትለዋለች። እየሳቀች ማለት ነው ሮዚ። ሮዚ በጣም መልካምና ውብ ሴት ናት። እዛም ጋር ስራዋና ትህትናዋ ይበቃታል ማለት ነው። ሮዚዬ በዙ ቀጥይበት። በጣም ደስ የሚል እና አዝናኝ ድራማ ነው። በነገራችን ላይ አንድ የተዋደደ ሰው ሲገናኝ በጣም ያስደስታል አይደል? ዛሬ የጫጉላ ሽርሽር አላችሁ ትላቸዋለች ሮዚ። ከዛ ሙሉ ፓኬጅ ነው ይላታል ናታን። አዎ ትላለች። እዚህ ስትንከረፈፉ እንዳትያዙ እኔ ነግሬያለሁ ትላቸዋለች ሮዚ። ከዛም ልብሳቸውን ቀያይረው ፏብትን ብለው ይመለሳሉ ማለት ነው። ልብሳቸውን ቀያይረው ፏብትን ብለው ይመለሳሉ። አያምሩም? አቶ አድናን ፏፍክት ብሎ ልብሱን ቀያይሮ ተመልሶ እየጨፈረ ወደ ሮዚ ይመለስና እንዴት አየሽኝ ይላታል ሮዚን። አዎ ሙሽሮ ፈካ ብልሃል፣ ከዛ ሁሉ ጭንቀት ወጥቼ እዚህ ደስታ ላይ ደርሻለሁ፣ ፏፈካ ልበል እንጂ ይላታል አቶ አድናን ለሮዚ። ሮዚም አዎ ፏፈካ በል ትለዋለች። የዛሬ ደስታችሁ ምንጭ ያው ሮዛ ነኝ ስትላቸው ሮዚ እኔ እኮ የሚገርመኝ ይሄ ጉራሽ ነው ይላታል አቶ አድናን። እሷም ዋ ማኪን እንዳልጠራልህ ትለዋለች። በቃ አቶ አድናን ፏ ብትን ብሎ በደስታ ላይ ደስታ ተውጦ ነው ያለው። ከዛ አቶ አድናን ቆይ ግን ምንድን ነው ያደረግሽው ይላታል። ያደረኩትንማ ስመትመለሱ ነው የምነግራችሁ ትላቸዋለች። ከዛ ሰላምዬም ፏብትን ብላ ዝንጥ ብላ ለብሳ ልብሷን ቀይራ ወደ ሳላ ተመልሳ መታ አድናንን እቅፍ ስታደርገው የኔ ወድ የኔ ቆንጆ ይላታል ማለት ነው። ያው እንደምታዩት ድራማው በጣም አስደሳችና ውብ የሆነ ድራማ ነው። በዙ ቀጥሉበት እላለሁኝ። ሮዚዬም በጣም ደስ የምትልና የምታዝናና ውድ ፍቅር የሆነች ልጅ ናት። በነገራችን ላይ በጣም ደስ የምትልና የምታስደስት ናት። ሮዚዬም እሺ ሙሽሪት አምሮብሻል ትላታለች። አመሰግናለሁ ትላለች ሰላምም። ከዛ ሮዚ በምስጋና ብቻ የምፋታሽ እንዳይመስልሽ ትላታለች። ሰላምዬም በኔ አቅም ማድረግ የምችለውን ሁሉ አደርጋለሁ ትላለች ሰላምዬ። እኔ ወድ ምርጥ 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 ልጅ ምርጥ ጓደኛ ይሰጠዋል ማለት ነው። እና አድናን ፈገግ ብሎ እያያት ነው። በሉሽ ሄዱ እማዬ ሳትመጣ ትላቸዋለች ሮዚ። ከእናቷ ደብቃ የምታደርግ ይመስለኛል። እዚህ ጋር እማዬ ሳትመጣ በሉ ቶሎ ደርሳችሁ ተመለሱ ነው እያለቻቸው ያለችው። በይሽቻው ብለው የወጡት ማለት ነው። ከዛ ሮዚ በሎና እየተጫወተች ስልኳ ይጠራል። ስልኳ ሲጠራ ታናግርና እሺ ብላት ስትዘጋ እናቷ ይመጣሉ። እናቴ አገኘሻት ትላታለች። አራ አላገኘኋትም ናታንሳ ማኪ ማኪ ብዬ ብጣራ አላገኘኋትም ይላሉ ማዘሯ። ከዛ ናታንሳ ስትላቸው ሊፈልግ እኮ አብሮሽ ነው የወጣው ትላታለች። አራ አላየሁትም ይላሉ ማዘሯም ማለት ነው። ናታን በአሁኑ ሰዓት ደስታ ላይ ነው። ሮዚም ደብቃ እዚህ ቦታ ሄዷል እያለች ትላለች።
ውድና የተከበራችሁ ውድ የሀገሬ ልጆች ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። በቅንነት በያላችሁበት የዓለም ዳርቻ ሰላማችሁ ውዝት ይበልልኝ። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ሰላማችሁ ይብዛ። ባይ ባይ።